እህቶቼ እባካችሁን የቤት ያላችሁ መኪና ንብረት ያላችሁ ከባላችሁ ጋር እኩል ንብረት እንደምትካፈሉ የልብ ልብ የሚሰማችሁ እህቶች ቀጥታ እናንተ ነው የምናገረው። ስለ እግዚአብሔር እባካችሁን በቃ አው መፋታትና ዕቃ መካፈል ትችላላችሁ። ግን ለሴት ልጅ ትዳርና እድሜ በጣም ወሳኝ ነው። ወግ ማድረግ ታግሶ እንደ እናቶቻችን 40 ዓመት 50 ዓመት በትዳር ላይ መቀመጥ መከበር ነው፣ መዋረድ አይደለም። እየተመቱም ቢሆን እናቶቻችን ባሎቻቸው በቀድሞ ሞተው ወይም ታመው ያልጋ ቁራኛም ሆነው ምንም ሆነው እናቶች ብዙ ጊዜ ወልደውም ጠንካራ ሆነው የሚገኙበት ጊዜ አለ። ለምን? ታግሰው ስላሳለፉት ነው ትዳራቸውን። መጥፎም እንኳን ቢሆን ሰካራም እንኳን ይሄ ሰው አሁን ያን ያክል በድሏት አይደለም፣ ግን እላያችሁ ላይ ያለው አይነ ጥላ ሁልጊዜ እንድትፋቱ ይፈልጋል። እናንተ ሴቶች ብዙ አይነት መንፈስ አለባችሁ። በጣም በጣም ነው የምታሳዝኑት። አንደኛ ዘፍጥረት ምዕራፍ 6 ላይ የእግዚአብሔር ልጆች ይላል የሴት ልጆች ማለት ነው የቃየል ልጆች እንደወደቁት ሁሉ የመላእክት ልጆች ሲል የእግዚአብሔር ልጆች ሲል መላእክትን ማለት ብቻ ሳይሆን ደቂቀ ሴት የሚባሉ አሉ። በደብር ቅዱስ በቅዱስ ቦታ ላይ የተቀመጡ እነዚህ ሰዎች የሰውን ሴቶች ልጆች እናግባ አሉ፣ እንውለድ አሉ። ከእነሱም ጋር የሰው ሴቶች ልጆችን ወሰዱ፣ አገቧቸው፣ ወለዱ። ቁመታቸው ረጃጅም የሆኑ ፍጥረታትን ወለዱ። እነሱ ደግሞ ራእይት የሚባሉ ፍጥረቶች ሆኑ። አይነ ጥላ ማለት ይሄ ነው፣ በኃጢአት የሚገኝ ልክ ቀዝቃዛ ውሃና ሙቅ ውሃ ሲደባለቅ ለብ ያለ እንደሚሆን መብረቅ ደግሞ ቀዝቃዛ አየርና ሞቃት አየር ሲጋጭ ነው መብረቅ የሚፈጠረው እንደሚባለው ሁልጊዜ የተቃራኒ የሆኑ ሀሳቦች ሲመጡ አስቸጋሪ ነው የሚሆነው። እና እናንተ ውስጥ ያለው መንፈስ በጣም በጣም አደገኛ መንፈስ ነው። ዓለምን የሚቀይር መንፈስ ነው። ሴቶች ላይ ጸበል ቦታ ላይ 10 ሰው ጮኸ ቢባል 8ቱ ሴቶች ናቸው በፐርሰንት ሲሰላ። 100 ሰው ጮኸ ቢባል 90% 80ው ሴቶች ናቸው ይባላል። ለምንድን ነው? ለመንፈስ ቅርብ ናቸው። መልካቸው ደካማ ባህሪ አለ ሴቶች ላይ ምንም እንኳን ብልጥና ፈጣን ቢሆንም ግን ደካማ ባህሪ ደግሞ አለ። ይሄ ታመነ ነው። መጽሐፍ ቅዱስ የሚመሰክረው ነገር ነው። ከአዳም ጎን ስለተገኘች ብቻ አይደለም ይሄ የሚሆነው። በቃ እግዚአብሔር ሲፈጥር በማንኛውም ነገር የራሱ የሆነ መንገድ አድርጎ ፈጥሮ ያመጣንና የግድ እኩል እንሆን አትበሉ። ተፈጥሮን ልትቀበሉ ይገባል። መጽሐፍ ቅዱስንም ደግሞ ልታምኑት ይገባል። የግድ በቃ ለምን እንዴት እኩል አላረገንም አይባልም። በቃ አይሆንማ። እግዚአብሔር ይሄንን ሲያደርግ ግን ሊበድላችሁ ፈልጎ አይደለም። ብዙ ጥበብ እናንተ ላይ ስለሚጠቀም ነው። አገርን የሚመራ ቤተክርስቲያን የሚያስተዳድር ስንት ቅዱሳንን የምታፈሩትና የምትወልዱት ደግሞ እናንተ ናችሁ። ሴት ልጅ በመውለድ ትድናለች ነው የሚለው። ካህን ትወልድና ያሳልማታል። ከዛ ቀጥሎ ደግሞ ትዳሯን በትህትና ብትመራ አንገቷን ብትደፋ ሰጥ ለጥ ብላ ብታኖር ባሏ አንድ ቀን ያመሰግናታል፣ በሰው ፊት ያስከብራታል። እኔ እኮ ብዙ ነገር አድርጊያት እሷ የተከበረች ይኸው በሚስቴ ነው እዚህ የደረስኩት ይላል። ስለዚህ የአንድ ቀን በሰው ፊት መወደስ ሳይሆን እናንተን በትዳራችሁ የሚያኖራችሁ ትዳራችሁን በሰላም አሳልፋችሁ ልጆቻችሁ ለቁም ነገር አብቅታችሁ ይህንን ግዳጅ ስትወጡ በሰማይ በእግዚአብሔር ፊት የምታገኙት ክብር አለ፣ ትልቅ ክብር አለ። ሚስት ለባሏ ዘውድ ናት። ሴት ልጅ መልካም ሚስት ያገባ መጽሐፍ ቅዱስ እንደሚነገረን ከሆነ እንግዲህ ለባሏ ዘውድ ከሆነች ዘውድ ደግሞ የሚቀመጠው ምን ላይ ነው? ከጭንቅላት በላይ ነው ማለት ነው። አስቡት። ያ ማለት ባል ሚስቱን በተገቢው መንገድ ከተንከባከባትና ተገቢው ክብር ከሰጣት ጌጡ ናት ማለት ነው። ግን ክብር ባይሰጣትም ዘውዱን አንስቶ ቢጥለውም እሷ ግን ዘውዷ እንዳልተጣለ እያደረገች ነው ማሰብ ያለባት። ያንን ዘውዷን አንድ ቀን አንስቶ ሊያደርገው ይችላል ብላ ተስፋ አድርጋ ነው ባሏን መንከባከብ ያለባት። ሌላው ደግሞ የመስተፋቅር መንፈስ በህይወት ዘመናችሁ ከሆኑ ወንዶች ይመጣባቸዋል። የዝሙት መንፈስ ከሆኑ ወንዶች ይመጣባቸዋል። ከትምህርት ቤትም ሊሆን ይችላል። የቡዳ መንፈስ በፀጉር፣ በአይን፣ በመልካችሁ ሊገባ ይችላል። በመቀመጫ፣ በዳሌ፣ በጡት፣ በተለያዩ አካላቶቻችሁ የቡዳ መንፈስ ይገባል፣ በዝሙት መንፈስ። ሌላው ደግሞ መተት ሊወረወሩባችሁ፣ በመቀኝነት፣ በጥላቻ፣ በእርግማን ሊገባባችሁ ይችላል። ይሄ ሁሉ ተሰባስቦ ትዳራችሁ እንዲያስጠላችሁ፣ ባላችሁ እንዲያስጠላችሁ፣ ልጆቻችሁ እንድጠሉ ሊያደርግ ይችላል። ያ ተጽዕኖ ይፈጥራል። እንድትነጫነጩ፣ እንድትቆጡ ያደርጋል። ያንን ነገር ደግሞ የሚረዳችሁ ሰው ባይኖርም ቢኖርም እናንተ ግን ራሳችሁን መግዛት፣ ቶሎ እርምጃ አለመውሰድ፣ ዲቮርስ የሚባለው ነገር ማራቅ፣ ፍቺ የሚባለው ነገር ቆይ እዚህ ላይ በቸኮል የለብኝም ማለት፣ እምነቱ እንኳን ሌላ ሰው እንኳን አግብታችሁ ከሆነ እግዚአብሔር እንዲቀይረው መትጋት፣ መጸለይ። አንድ ቀን እግዚአብሔር ይቀይረዋል። አንድ ቀን